ሰላም ሰላም ውድ የሰበዝ አካዳሚ ቤተሰቦች እንዴት ናችሁ? እንኳን ወደ ሰበዝ አካዳሚ ዩቲዩብ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ቻናልን ሰብስክራይብ ማድረጋችሁን አትርሱ። በየቀኑ አዳዲስ አስተማሪ ቪዲዮችን ስለምንለቅ ቶሎ እንዲደርሳችሁ፣ እንዲሁም ላይክ ለማድረግ ጣታችሁን አትንፈጉን። በኦንላይን ሆነ በአካል መማር ለምትፈልጉ ደግሞ በዚህ ስልክ መደወል ትችላላችሁ። በቴሌግራም በኢሞ እየደወላችሁ ማናገር ትችላላችሁ ማለት ነው። ትምህርቱ በሳምንት 5 ቀን ነው፣ ሰኞ እስከ አርብ። በየቀኑ ደግሞ አንዳንድ ሰዓት ነው። የግላችሁ አስተማሪ ተመድቦላችሁ ከመጀመሪያው ከመሰረቱ እስከ መጽሐፍ ማንበብ አለው። በ3 ወር እስከ 4 ወር ባለው ውስጥ ማንበብና መጽሐፍ እንድትችሉ እናግዛችኋለን። እንግዲህ ይህን ካልኩ ይበቃል። ወደ ዛሬ ቪዲዮችን እንግባ። እሺ ውድ ቤተሰቦች ዛሬ ይዤላችሁ የመጣው ደግሞ ከባለፈው ቀጥሎ ያሉትን ያልጨረስናቸው ፊደላቶች ነበሩ። እነሱን ነው ዛሬ የምናያቸው። እዚህ ጋር የምታዩቸው ዘ የሚባላሉ እነዚህ ፊደላቶች ዘ የአማርኛ ዘ ፊደላቶች ናቸው። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ ብለን የምናነባቸው። የሚወከሉት ደግሞ እነዚህን የሚወክልልን የእንግሊዝኛ ፊደል ተነባቢያቸው ዜድ ይባላል። ዜድ እንደምታዩት ለሁሉም ዜድ ዜድ አስቀምጠናል። ዜድ ዜድ አስቀምጠናል። የሚቀረን ምንድን ነው? አናባቢ ማስቀመጥ ነው። አናባቢዎቹ ደግሞ ለእናንተ አዲስ አይደለም። ከዚህ ፊት በደንብ ተደጋጋሚ ስላየናቸው የራሳቸው አናባቢ ያላቸው፣ የመጀመሪያ ምን መውሰድ እንዳለበት፣ ሁለተኛ፣ ሶስተኛ እያለ እያንዳንዱ የአማርኛ ፊደል ምን አይነት አናባቢ መውሰድ እንዳለበት ከዚህ ፊት አይተናል። አሁንም እነዚህን አናባቢ እንጽፋለን። እንደምታዩቸው የመጀመሪያ ኢ ይወስዳል፣ ሁለተኛ ያለው ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ እንደሌላቸው እናውቃለን። ሰባተኛ ደግሞ ኦ ይወስዳሉ። ስለዚህ የእንግሊዝኛ አናባቢ ፊደላቶች የሚባሉ እነዚህ 5ቱ ፊደላቶች በየቦታው ሲገቡ ትክክለኛ የአማርኛው ድምፅ እንዲሰጡን ያግዙናል ማለት ነው። ለምሳሌ ዜድ ብቻው ጽፈን ዘ ነው አንልም አይደለ? ኢ ጨምረን ነው ዘ መሆኑን የምናውቀው። ዙ ስንል ደግሞ ዩ እንጨምራለን። ቀጣይ የምናየው ፊደል ማን ነው? ዠ ነው። ዠ የሚባለው ፊደል ከዛ ቀጥሎ የሚመጣ የአማርኛ ፊደል ነው። ሲነበቡ ደግሞ ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ ይሆናል። ሲነበቡ በዚህ መልኩ እናነባቸዋለን። ትንሽ ከዛ የሚለያቸው ምንድን ነው? እነዚህ ፊደላቶች የሚወስዱት ፊደል ተወካያቸው 2 ፊደል ናቸው። 2 ፊደል ናቸው። እነሱም ዜድ እና ኤች ናቸው። ዜድ እና ኤች። ዜድ እና ኤች እንደ ዠ ነው የሚወክልልን፣ እንደ ዠ። ያኛው የላይኛው ግን ዜድ ብቻ ነው። ዜድ እና ኤች ወስደን ከዛ በኋላ ደግሞ የየራሳቸው እያንዳንዳቸው አናባቢ ያስፈልጋቸዋል። የራሳቸው አናባቢ ያስፈልጋቸዋል። እነሱም ልክ ቅድም እንዳየናቸው ኢ፣ ዩ፣ አይ እና ኢ እና ኦ፣ እነዚህ 5 ፊደላቶች መውሰድ ነው። እነሱን እንወስዳለን። አሁን እዚህ ጋር እንደምታዩት ኤች ጨምረንበታል አይደለ? ይሄ አሁን ዠ ፊደል የሚወክልልን የእንግሊዝኛ ፊደል ነው። ዠን የሚወክልልን ነው። ዠን ከዘ የሚለያቸው ምንድነው ብያቸዋለሁ። ይሄ ዜድ ኤች ነው ዠ የሚወክለው። ዘ ግን በዜድ ብቻ ነው። ስለዚህ ለነዚህ የቀረን ምንድነው? አሁን አናባቢው ነው። አናባቢዎቹ ደግሞ የመጀመሪያው የሚወስደው ማን ነው? ኢ፣ ሁለተኛ ዩ፣ ሶስተኛ አይ። ልክ ለዘ እንዳስቀመጥ ነው ለዚህም ተመሳሳይ ናቸው ማለት ነው። አያችሁት? ከዘ ጋር ምንም ልዩነት የለውም። አናባቢዎቹ ላይ የሚለዩት ምን ላይ ነው? ተነባቢዎቹ ላይ ብቻ ነው የሚለዩት። ስለዚህ በዚህ መልኩ መጻፍ ትችላላችሁ ማለት ነው። ከእናንተ የሚጠበቀው ምንድነው? ተነባቢ መያዝ። ግፋ ካለ ደግሞ አናባቢዎቹም የቴት ላይ መግባት እንዳለባቸው መያዝ ነው። አንደኛ ላይ ኤ ያለ፣ ሁለተኛ ላይ ዩ፣ ሶስተኛ አይ፣ አራተኛ ላይ ኤ፣ አምስተኛ ላይ ኢ፣ ስድስተኛ የለውም፣ ሰባተኛ ኦ። በዚህ መልኩ ነው መጻፍ የምንችለው። ቀጣይ ፊደል የሚሆነው ማን ነው? የ ነው። የ በቀይ የጻፍኩላችሁ የ ፊደል ይባላል። ሲነበቡ የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። እነዚህ የ ፊደል ደግሞ የሚወከሉት በእንግሊዝኛ ፊደል ማን ነው? ከድምፁ እንደምንረዳው ዋይ ነው። ዋይ የሚወክልልን የአማርኛውን የ ፊደል ነው።
ስለዚህ ተነባቢያቸው የሚባሉት ተነባቢ እነማን ናቸው? ዋይ ናቸው። አናባቢ ለሁሉም እኩል ነው ታውቃላችሁ። 5ቱ አናባቢዎች የሚባሉ ተነባቢ ግን የተለያየ ነው። ስለዚህ የየተነባቢ ዋይ ነው። እያንዳንዱ ዋይ ወሰድን። ከዛ የሚቀረን ምንድነው? ተነባቢ ማነው? አናባቢ ማስቀመጥ ነው። ተነባቢ ማለት ያ የፊደሉ መሰረቱ ነው፣ ራሱ ነው። አናባቢ ማለት ደግሞ የተለያየ ድምፅ እንዲኖረው የሚያደርግ ነው። አሁን የፊደል በዋይ ነው የሚወከለን ብለን ለሁሉም ዋይ ብናስቀምጥ የትኛው የመሆኑን አናውቅም። የሚለየው ምንድነው? አናባቢዎቹ አስገብተን በሚሰጠን ድምፅ መሰረት ነው። ለምሳሌ 4ኛ ያ ከሆነ ኤ መውሰድ አለበት አይደለ? ይኸው እዚህ ጋር እንደምታዩት ኤ ወሰደ። እያንዳንዱ አለ የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። በዚህ መሰረት አናባቢዎች አስቀምጠናል። ስለዚህ የምትይዙልኝ ምንድነው? አናባቢ ለሁሉም እኩል ነው። የሚለየው ምንድነው? ተነባቢዎች ብቻ ሲሆን ነው ማለት ነው። ተነባቢዎቹ ብቻ ናቸው የሚለዩት። እሺ ቀጣይ የሚሆነው ከየ ቀጥሎ የሚመጣ ፊደል ደ ፊደል ነው። ደ እናያቸዋለን። እዚህ ጋር ግን ከመሄዳችን በፊት የምትይዙልኝ ምንድነው? የዘ ተወካይ ዜድ ነው። የዠ ደግሞ ዜድ ኤች ነው። የየ ደግሞ ዋይ ነው። ይሄን ያዙልኝ በደንብ። ወደ ቀጣይ ቪዲዮ ስንሄድ ደ ፊደል ነው። ደ ስናነባቸው ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ ይሆናል። እነዚህ የሚወከሉት ደግሞ በምንድን ነው? ደ ፊደል የሚወከለው በእንግሊዘኛው 4ኛው ፊደል ዲ ፊደል ነው የሚወከለው። ዲ ኤቢሲዲ ብለን ስንሄድ ዲ ፊደል ስንደርስ ታገኝታላችሁ። ስለዚህ ደ የሚወከለው ማን ነው? በዲ ነው። በዲ ዲ መጀመሪያ እናስቀምጣለን ተነባቢዎቹ። ከዛ የሚቀረን ምንድን ነው? አናባቢው ነው። ቮልስ የሚባሉ ቮልስ ወይ ደግሞ አናባቢ የሚባሉ እናስከትላለን። እነሱ እነማን ናቸው? ኢ፣ ዩ፣ አይ፣ ኤ፣ ኢ እና ኦ ናቸው። 5ቱ ናቸው። ስለዚህ ለሌሎች እንዳደረግነው ለደም ተመሳሳይ ነገር ነው የምናደርገው። እነዚህ አናባቢዎቹ በስርዓቱ 1 እስከ 7 ባለው ማስቀመጥ ነው። አንድ ለየት ያለ ማን ነው? 6ኛ ፊደል ነው። 6ኛ ፊደል ምንም አይነት አናባቢ አያስፈልግም፣ ራሱን ችሎ የቆመ ነው። እንደምታዩቸው ሁሉ ምንም አይነት አናባቢ የላቸውም ከዚህ ጋር ያሉ 6ኛ ፊደላቶቹ። ስለዚህ በዚህ መሰረት እንግሊዝኛ በአማርኛ በቀላሉ መረዳት ትችላላችሁ። ለዛሬ እዚህ ላይ ብቃን። ሰላም ዋሉ።